አንዲት የታወቀች የሕክምና ዶክተር አንድ ከሁለተኛ ክፍል ትምህርቱን ያቋረጠ ሀብታም ነጋዴ ታገባና በህይወቱ በእያንዳንዱ ነገር አታውቅም እያለች ልትወስንለት ትሞክራለች። እሱም በህይወቱ ማድረግ የሚፈልገውን ነገር ሁሉ እሷን ሳያማክራት አያደርግም። አይታው የማታውቀውን የንግድ ስራውን እንኳን ከመስራቱ በፊት የኔ ውድ እንዲህ ላደርግ ነበር ምን ሐሳብ አለሽ ይላታል። እሷም የምታስበውን ነገር ትነግረዋለች። እሷ ግን በስራዋ ምንም ነገር ስታደርግ ሐሳብ ሲሰጣት ባክህ አንተ አታውቅም ትለዋለች። በዚህ ነገሯ ምንም ነገር ተሰምቶት አያውቅም። የቤት ስራውን ሁሉ የሚሰራው እሱ ነው። ከተጋቡ ጀምሮ እሷ ቀድማው ቤት ገብታ አታውቅም። ሁሌም ቀድሟት ገብቶ ነው ሁሉን ነገር አዘጋጅቶ የሚጠብቃት። አንድም ቀን አረፈድሽ ብሏት አያውቅም። አንድ ቀን እሁድ በጠዋት ተነስቶ ቁርስ ሰርቶ ከበሉ በኋላ ዛሬ አንድ ፕሮግራም አለኝ አብረሽኝ አትሄጂም አላት እየተቅለሰለሰ። እሷም ኧረ እኔም ፕሮግራም አለኝ አንድ ታላቅ ፕሮግራም ላይ እንድገኝ ተጠርቻለሁ መሄድ አለብኝ። በጣም የተማሩና ታላላቅ ሰዎች ነው የሚገኙት። እዚህ ቦታ መገኘት ለኔ ትልቅ ነገር ነው። ደግሞ ስንት ጊዜ ነው የምነግርህ ከኔ ጋር ፕሮግራም ሲኖርህ 2-3 ቀናት ሲቀሩ ቀድማ አሳውቀኝ አላልኩህም አለችው። እሺ ይቅርታ ረስቼው ነው አላት። ይኸውልህ የኛ ስራ እንዳንተ ንግድ ስራ አይደለም፣ ከባድ ነው። በፕሮግራም ነው የምንንቀሳቀሰው። ካረፈድን ወይም ከቀረን ሰው ሊሞት ይችላል አለችው። እሺ አይደገምም አላት። ሁሌ ነው የምትለው ብላው ከገበታው ተነስታ መታጠቢያ ክፍል ገባች። የሁለቱም የቀጠሮ ሰዓት ደርሶ በተራ በተራ ከቤት ወጡ። እሷ ለፕሮግራሙ በጣም ከመጓጓቷ የተነሳ በጊዜ ቀድማው ነው የወጣችው። ፕሮግራሙ ቦታ ከታደመች ከብዙ የመድረክ ዝግጅቶች በኋላ የመድረክ አስተዋቂው የሚከተለውን ተናገረ። ቀጥሎ የሚጋበዘው እንግዳ ትምህርቱን ከሁለተኛ ክፍል ነው ያቋረጠው። ነገር ግን ብዙ በማንበብና ሕይወት ባስተማረችው ትምህርት ተነስቶ ሀገራችን ካፈራቻቸው ታላላቅ ሰዎች ተርታ ደርሷል። እኚህ ሰው ለተቸገረ ደራሽና ሩህሩህ ባለሀብት ናቸው። ከዚህ ሌላ በተለያዩ ቦታዎች እየተገኙ አነቃቂና ምርጥ ንግግሮችን ያደርጋሉ። በዚያ ላይ 4 ምርጥ መጽሐፍትን በስማቸው ያሳተሙ ምርጥ ደራሲ ናቸው። የዛሬው እንግዳችን ብሎ ስሙን ሲጠራ ሚስት መግቢያ ጠፋት። ባለቤቷ በግርማ ሞገስ መድረክ ላይ ሲወጣ ራሷን መቆጣጠር አቃታት። ጉሮሮን ጠርጎና መስግኖ ወደ ንግግሩ ገባ። ገና ንግግሩን ሲጀምር ጎበዝና ቆንጆ ሚስት አለችኝ በማለት ጀመረ። እሷን ቀጠቀጣት። ንግግሩን ቀጠለ። ሚስቴ በጣም የተማረች የሕክምና ዶክተር ነች። የእሷ ባል ስላደረገኝ ሁሌ አምላኬን አመሰግነዋለሁ። ሕፃን ልጅ ታውቃላችሁ እንደዚያ ነው የምትንከባከበኝ። ይሄ ቆርጠሃል፣ ይሄ ይጥልሃል እያለች እናቱ እንደምትሳሳለት ሕፃን ልጅ ነው የምትንከባከበኝ። ያለሷ ፍቅር ምንም ነገር አላደርግም። እሷ ስትመክረኝ ሕይወት እንደ አዲስ እማራታለሁ። አፉን እንደሚፈታ ሕፃን ልጅ የሚስቴ አፍ ይጣፍጠኛል፣ ያጓጓኛል። በቃ ቀን በቀን አዳዲስ ነገር እየፈጠርኩ ነግራታለሁ። ታብራራልኛለች፣ ታስተምረኛለች። በምጠይቃት በእያንዳንዱ ነገር ላይ ከበቂ በላይ ዕውቀት አላት። ያለሷ ይህን ማንነቴን አታዩትም ነበር። እኔ እሷ ፊት ምንም ነኝ። እሷ ዓለም በሚያውቀው ሳይሆን በሌላ ዓለም ነው የምታውቀኝ። ይገርማቸዋል። መጽሐፍ እንዳሳተምኩ አታውቅም። እንዲህ አይነት መድረክ ላይ እንደምቆምም አታውቅም። እሷ የምታውቀኝ እንደ ባሏ ብቻ ነው። ልጅ ለእናቱ ሁሌም ያ ምንም የሚያውቀው ሕፃን ልጅ እንደሚሆነው እኔም ለሚስቴ ምንም የማላውቀው ባሏ ነኝ። በጣም በሚገርማችሁ ሁኔታ ምግብ ማብሰል እወዳለሁ። ታዲያ አብስዬ አብረን በልተን ጥሩ ነውም መጥፎ ነውም ብላኝ አታውቅም። ለምን አስተያየት እንደማትሰጠኝ ታውቃላችሁ? ጥሩ ስሰራ እንዳልኩራራ፣ መጥፎ ስሰራ እንዳልረበሽ ምንም አትለኝም። እኔም በዚህ ቅር ተሰኝቼ አላውቅም። የሰራሁትን ስትበላ እኔ ጠግባለሁ። በእርሷ ፊት ምግብ ይዘጋኛል፣ ረሃብ ይረሳኛል። በቃ ለኔ አምባሳደሬ ነች።
ስትመክረኝ ሁሉ በጥንቃቄ ነው። እኔ እዚህ መድረክ ላይ እንዳንበሳ ብቆምም በሷ ፊት ግን እንደ ድመት ነኝ። በህይወታችሁ ውስጥ ሁሉም ቦታ አንበሳ ለመሆን አትሞክሩ። አንዳንድ ቦታዎች ላይ የአንበሳ ካባችሁን አውልቃችሁ እንደ ድመት መኖር አለባችሁ። እንደ ድመት ከመሬት ወደ ታች ስታዩ ከናንተ በልጦ ከፍ ብሎ የቆመ ነገር እንዳለ ትረዳላችሁ። የዛኔ ከፍ ማለት ይጠቅማቸዋል። ይኸው ዛሬ ሚስቴ ራሷን እንደ ድመት አድርጋ በጣም የምታከብራቸው ሰዎች በሚገኙበት ቦታ በደስታ ከታች ወደ ላይ ልታያቸው ሄዳለች። እኔም እዚህ መድረክ ላይ እንዳንበሳ ከፍ ብዬ ብቆምም ሚስቴ ጋር እንደ ድመት ዝቅ ብዬ ወደ ላይ አያታለሁ። ታዲያ ድመትም አንበሳም ለመሆን የምትሞክሩበትን ቦታ እወቁት፣ እንዳይምታታባችሁ። እንደ ድመት ዝቅ ስትሉ ከፍታው እንዳይርቃችሁ፣ እንደ አንበሳ ከፍ ስትሉ ዝቅ ማለት እንዳይከብዳችሁ። እዚህ ዓለም ላይ አመጣጥኖና ተመጥኖ መኖርን ያህል ትልቅ ነገር የለም። የምትጎርሱት ጉርሻ ጉሮሯችሁን ካልመጠነ ራሳችሁን ማጥፊያ ገመድ ነው የሚሆንባችሁ። ሁሉ ነገር ጊዜና ቦታ እንዳለው ወቁ። እናንተ ጋር ያልደረሰን ነገር ጎትታችሁ ለማምጣት አትሞክሩ። ዛሬ እኔ መድረክ ላይ ነኝ፣ እናንተ ታች ቁጭ ብላችኋል። ነገ እኔ ታች፣ እናንተ እዚህ መድረክ ላይ ልትሆኑ ትችላላችሁ። ሁሌም የህይወታችሁን ምጣኔ ልኬት ለዛሬ በተላከላችሁ ልክ ተቀብላችሁ አመስግናችሁ ከኖራችሁ ህይወት ሁሌም ጣፋጭ ናት። ነገር ግን ከነገ ስቤ ላምጣ ካላችሁ ዛሬም ነገም ያልተላከላችሁ ለመኖር ስትዳክሩ ደስታን ታጣላችሁ። እኔም ሚስቴ ነገ የምታውቀውን ሌላ ማንነቴን ዛሬ አላሳውቃትም። ዛሬም በደስታ እየኖርን ነገን እንጠብቃለን። ስላዳመጣችሁኝ አመሰግናለሁ ብሎ ከመድረክ ሲወርድ አዳራሹ በጩኸት ተናጋ። እሷ እያለቀሰች ከተቀመጠችበት ሳትንቀሳቀስ ፕሮግራሙ አለቀ። ብዙ ነገር እያሰበች ቤት ስትደርስ ባሏ ቀድሟት ደርሶ ራት እያበሰለ ነው። እናም ወዳጅ አንበሳ መሆን ያለብህ አንበሳ መሆን ባለብህ ቦታ ብቻ ነው። ድመት መሆን ያለብህም ድመት መሆን ባለብህ ቦታ ብቻ ነው። የዛሬን ጨርሰናል። መልካም ጊዜ። السلام عليكم ورحمة الله وبركاته. ብዙዎቻችሁ የቢላል ኢትዮ ቢላል ዩቲዩብ ገጽ ሰብስክራይብ አላደረጋችሁ። ስለዚህ ሰብስክራይብ በማድረግ ተከታታዮችን ይሁኑ። ኢንሻአላህ የምንለቃቸው ቪዲዮ እንደ ድሮ እንዲደርሳችሁ ማለት ነው። እዚህ ጋር ሰብስክራይብ የሚለውን በቀይ ያለውን ኢንሻአላህ ተነኩታላችሁ። በቀይ ከመጣ ሰብስክራይብ አላደረጋችሁ ማለት ነው። ይሄንን ቼክ አድርጉ። ኢንሻአላህ ተነኩታላችሁ። ሰብስክራይብ ሆነ። ከዛ በኋላ የደውሏን ምልክት ተነኳታላችሁ ማለት ነው። በሰረዝ እስኪመጣ አንዳንዴ በአንዴ ላይ መጣ ይችላል። ደጋግማችሁ በመንካት ሰብስክራይብ ወዲያው እንዲመጣላችሁ ያቺ የደውል ምልክቷ መነካቷን እንዳትረሱ። ይሄንን ይመስላል እንግዲህ ጀዛኩሙላህ ኸይር እና መሰግናለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።